ጌታ የሚመጣው መልካም ሰዎች ሊያደርገን አይደለም። መልካም ሰው ለመሆን ባዮሎጂ ብቻውን በቂ ነው። ፊዚክስ ብቻውን በቂ ነው። ጂኦግራፊ ብቻውን በቂ ነው። መልካም ሰው ለመሆን ይሄ ብቻውን በቂ ነው። ነገስታትና ካህናት እንዲያደርገን መጣ። ከዛ ሲቀጥል ቁጥር 8 መጨረሻው እንደዚህ ይላል፣ በደመና ይመጣል። በደመና ይመጣል ይላል። ታውቃለህ ጌታ በመጀመሪያ ሲመጣ ዓለም ሁሉ አላየውም። በበረተኛ በጨርቅ ተጠቀለለ። አሁን ሁለተኛ ጊዜ ሲመጣ ግን እንደ መጀመሪያ አይደለም የሚመጣው። የሚመጣው ዳግመኛ ሲመጣ በክብር ነው የሚመጣው። በክብር ይመጣል። እንደ ቀድሞ በበረት ግርግም ሊመጣ አይደለም የሚመጣው። ይከርማል። በጨርቅ ሊጠቀለል አይደለም የሚመጣው። በደመና ይመጣል። በክብር ይመጣል። ይመጣል። ሲመጣ ምስኪን ሆኖ አይደለም ይመጣው። በመላእክት ታጅቦ ይመጣል። በታላቅ ብርሃን ይመጣል። ሲመጣ በቄሳር ፊት ሊቆም አይደለም ይመጣው። ቄሳርን ሊቀጣ ይመጣል። በደመና ይመጣል።